ሆሳና ከተማ ያፈራችው ስራ ፈጣሪ በእርሱ ፍቃድ ጌታቸው የ2026 የአፍሪካ ምርጥ 100 የቢዝነስ ጀግኖች ተርታ ተካተተ። ሁሉም 54 የአፍሪካ ሀገራት የተወጣጡ ከ24000 በላይ አመልካቾች የተሳተፉበትን ታላቅ ውድድር ተከትሎ ሆሳና ከተማ ያፈራችው ወጣት ስራ ፈጣሪ በእርሱ ፍቃድ ጌታቸው አማረ ጃክማ ፋውንዴሽን እና አሊባባ ፋንትሮፒ መሪ ስራ በሆነው አፍሪካንስ ቢዝነስ ሄሮስ የ2026 የአፍሪካ ምርጥ 100 ስራ ፈጣሪዎች አንዱ በመሆን እውቅና አግኝቷል። ግላይን ሲስተም ቴክኖሎጂ መስራችና ዋና ስራ አስፈጻሚ የሆነው በእርሱ ፍቃድ ጌታቸው አማረ በግብርና፣ በፋይናንስ አገልግሎት፣ በማኑፋክቸሪንግ እና በጤና ጥበቃ በኃይል ዘርፎች ከተሰማሩ 27 የአፍሪካ ሀገራት ታላላቅ ስራ ፈጣሪዎች መካከል በመመረጥ የሀገሩንና የትውልድ ከተማውን ስም በኩራት አስጠርቷል። የኤግል ላይን ሲስተም ቴክኖሎጂ ስኬትና ተጽዕኖ ፍቃድ የሚመራው ኤግል ላይን ሲስተም ቴክኖሎጂ ዲጂታል ባንኪንግ፣ የክፍያ፣ የብድር ኋላ መፍትሄዎችን የሚያለማ ግንባር ቀደም የኢትዮጵያ የፋይናንስ ቴክኖሎጂ ኩባንያ ነው። ኩባንያው በሀገሪቱ የዲጂታል ፋይናንስ አገልግሎትን በከፍተኛ ደረጃ ለማስፋፋት ከታላቅ ተቋማት ጋር በስትራቴጂክ አጋርነት ይሰራል። ኢትዮጵያ ንግድ ባንክና ዳሽን ባንክ፣ ኢትዮ ቴሌኮም፣ ማስተር ካርድና ቪዛ እርሱ ፍቃድን ጨምሮ በምርጥ 100 ውስጥ የተካተቱ ቢዝነሶች በጋራ 2025 $170 ሚሊዮን ገቢ ያስገኙ ከ6200 በላይ ሰዎችን የቀጠሩና በመላው ሀገሪቱ ለሚገኙ ወደ 10 ሚሊዮን ገደማ ደንበኞች አገልግሎት የሰጡ ሲሆን ይህም የአፍሪካ እያበረከቱት ያለውን እያደገ የመጣ የኢኮኖሚ አስተዋጽኦ ያሳያል። በውድድሩ ላይ የፋይናንስ አገልግሎት ዘርፍ 12% በሁለተኛ ደረጃ ላይ በመቀመጥ የጉልህ ተጣሪነቱ ማረጋገጫ ሆኗል። ቀጣዩ የውድድር ደረጃ የሆሳና ከተማ እንቡጥ ስራ ፈጣሪ አሁን ወደ ቀጣዩ የውድድር ደረጃ የሚሸጋገር ሲሆን እጩዎችን በማጥበብ ወደ 20 ግማሽ ፍጻሜ ተወዳዳሪዎች ዝቅ ያደርጓቸዋል። በዚህም መሰረት በመጪው ነሐሴ ወር ናይሮቢ ኬንያ የንግድ ስራውን ለዳኞች የሚያቀርብ ሲሆን መጨረሻ ምርጥ 10 ፈጣሪዎች ውስጥ ለመካተትና $1.5 ሚሊዮን የእርዳታ ፈንድ ድርሻውን ለማግኘት ይወዳደራል። ይህ ታላቅ እውቅና በእርሱ ፍቃድ በሀገሪቱ የግል ዘርፍ ላይ እያሳየ ያለውን ብስለት፣ ፈጠራና የኢኮኖሚ ተጽዕኖ በሚያንጸባርቅ ቡድን ውስጥ ያካተተው ሲሆን በተለይም የዲጂታል ትራንስፎርሜሽን እና የፋይናንስ ተደራሽነትን በሚያፋጥኑ ዘርፎች ላይ ያለውን የመሪነት ሚና ያሳያል።